ለምሳሌ እስልምና ማለት በጣም ደስ የሚል ነገር ነው። ራቁት አለመሄድ ራሱ በጣም ትልቅ ክብር ያለው ስፍራ ነውና ለምሳሌ እስልምና ውስጥ ያሉ ሴቶችን በጣም ነው ማደንቃቸው። የምር ራሳቸውን ሸፍነው ለአንድ አምላካቸው መገዛታቸው ከምንም በላይ በምድር ራሳቸውን ሰትረው የኖሩ ጀግና እህቶቻችን ናቸው። እና እነሱ ሳይ እኔ ቀናለሁ። ለምን ነው ተቀለ የ10 ብር ታይት ለብሰን እኛ ገላችን እያሳየን በጣም ልንከራከር ማንችል ሰዎች ከእስልምና ጋር ስንከራከር በጣም ነው የሚገርመኝ። አንድ እሱ ነው። ሁለተኛ ምንድነው ከእስልምና ውስጥ ምን ያስፈልጋል? አሁን እስላም ለመሆን መስፈርት አለ ወይ? ሁለተኛ ምንድነው ሙስሊም ሲሆን ብዙ ጊዜ ወላጆች አይቀበሉም። አሁን ወደ ሌላ እምነት ተከታይ ከሆንክ አንተ አንዳንዴ እምነት መስሎም ባህላዊ የምንከተል ሰዎች አሉ። ኢትዮጵያ ውስጥ ማናቃቸው ነገሮች አሉ። ለምሳሌ እሱን እዚህ ላይ አልገልጽም። እና እኔ እስልምናን ለመከተል ስለሚፈልገው ምን ያስፈልገኛል? አላህን ለማግኘት የምሬ ነው በንጹህ ልቤ እየጠበቅኩት ነው። በእርግጥ ያዘኝ ነገሮችን ቢኖር እኔ አሁን 29 ወደ 30 አየርኩኝ ነው። በጣም ስለምወዱ ይሄን ዓለም ውስጥ እንዴት ልግባ ብዬ ለራስም ጥያቄ ሆነብኝ ነበር። ኦንላይን ላይ ብዙ ጊዜ ደግሞ አገኛለሁ ብዬ አላገኘሁም። እድለኛ አልሆንኩም። ዛሬ እድለኛ ነኝ፣ አግኝቻለሁ። ለዚህ ጥያቄ መልስ እንድትሰጠኝ ነው። ያው ለእስልምና ምን እንደሚያስፈልገኝ መስፈርቱን እንድትነግረኝ። መርሐባ። እሺ እንግዲህ ከመጀመሪያ ካነሳቸው ስንነሳ ኢስላም ሴት ልጅ ተገላልጣ በገሃድ ባዕድ ወንዶችን ወደ ፈተና እንድትጥል አያዝም ይሄ እና ስለዚህ አላህ ሰውነቷን እንድትሸፍን ያዛታል። መገላለጥ የውበትና የነፃነት መገለጫ አይደለም። ያ ቢሆን ኖሮ እንስሳቶች ከማንም በላይ ነፃነት አላቸው እንል ነበር። ምክንያቱም እነሱ ተገላልጠው ይሄዳሉና። ስለዚህ የሴት ልጅ የውበቷ መገለጫ ምንድነው ከተባለ የእርሷ መሸፈኗ ነው። ለባሏ ለማን መሸፈን መገለጥ እንዳለባት ያስተምራታል ኢስላም። ለተፈቀደላት ለባሏ ካልሆነ በስተቀር ባዕድ ወንዶችን ተገላልጣ በአደባባይ እንድትሄድ በፍጹም ይሄንን አይፈቅድላትም። ሌሎችንም ወደ መጥፎ እሳቤ ነገር የሚጥል ነገር ስለሆነ ማለት ነው። እሷንም እንዲሁ አደጋ ላይ ሊጥላት ስለሚችል ያ ነገር ብዙ ጊዜ ሴቶች ለመጥፎ ነገር ሰይጣን ያንን እንዲጋበዙ ያደርጋሉ። ወንዶችን የእርሷን ተክለ ሰውነት ባዩ ጊዜ ውበቷን ባዩ ጊዜ ወደ መጥፎ ነገር እንዲሄዱ ያደርጋል። ይህን ሁሉ መንገድ ኢስላም ዘግቶታል። ያ ነገር እንዳይከሰት ቀድሞ ሴት ልጅ እንድትሸፈን አዘዘ። አላህ ይህም በቁርአን ላይ ሱረቱል አሕዛብ ላይ ሲናገር ምን ይላል? ያ አዩሃ ነቢይ ቁል ሊአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂነ ዛሊከ አድና አን ዩዕረፍነ ፈላ ዩእዘይነ ወካነ አላሁ ገፉረን ረሒማ ይላል። አንተ ነቢይ ሆይ ሚስትህን፣ ሴት ልጆችህን፣ ምእመናት ሴቶችን በሙሉ ሰውነታቸው ላይ ጅልባባቸውን ይለቁ ዘንድ እዘዛቸዋል። ገብቷችኋል? ያን ምክንያቱም ተናገረ። ዛሊከ አድና አን ዩዕረፍ ይህ እንዳይታወቁ ይረዳቸዋልና። ተደበቀች፣ ተሰተረች፣ በቃ ከዚያስ ፈላ ዩእዘይኒ አይለከፉም ማለት የእነርሱን ጥቅም አስቀደመ። ሴት ልጅ ራሷን በሸፈነች ቁጥር እርሷ ከመለከፍ በጣም የራቀች ትሆናለች። ራሷን በገላለጠች ቁጥር ለመለከፍ ቅርብ ትሆናለች። ገብታችኋል? ይህ ነው ሴት ልጅ ከቤቷ በምትወጣ ጊዜ ሰይጣን ወደ እርሷ ይጠራል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ተገላልጣ የምትሄድን ሴት ሲገልጹ ማለት ነው። ምክንያቱም ያወጣት ልጅ እሷን በሚያይ ጊዜ ሰይጣን ወደ እርሷ እንዲመለከት ይጋብዘዋል። የዛኔ እርሷን ለምን አላናግራትም የሚል ነገር ሀሳብ ይጭርበታል። ከዛ ሄዶ ስልኳን ይቀበላል። ከዛ አንድ ቀን ይገናኛሉ። ከዛ በመቀጣጠር ሌላ ነገራቶች ውስጥ ሰይጣን ይጥላቸዋል። ስለዚህ ያ ነገር እንዳይሆን ነብዩ ሰለላሁ ዐለይሂ ወሰለም ቀድመው እንዲሰተሩ አዘዙ ማለት ነው። ሌላ ነገር ስለ ኢስላም ነው። የሰው ልጅ እዚህ ዓለም ላይ ትልቁ ጸጋ ብሎ ማለት አምላክ በነቢያት በኩል የደነገገለትን መንገድ አግኝቶ መሄድ ነው። ሌላው ምድራዊ ጸጋ ነው፣ ጠፊ ጸጋ ነው፣ እዚህ ምድር ላይ የሚያልቅ ነገር ነው። እውነተኛ ጸጋ ብሎ ማለት ግን ከሞት በኋላ ያለውን ህይወታችሁን የሚያስቀጥልላችሁን የነቢያትን መንገድ አግኝታችሁ መሄድ ብቻ ነው። ያን ደግሞ አምላክ በነቢያት በኩል የዘረጋው ብቸኛው መለኮታዊ ሃይማኖት ኢስላምን እንደሆነ ይናገራል። አዳምን ገና ወደ ምድር ሲያወርደው ጊዜ ምን እንዳለ ታውቃላችሁ? ቁልና ህቢጡ ሚንሃ ጀሚዓ በሉ አዳምም ሔዋንም ሁላችሁም ወደ ምድር ውረዱ አልኳቸዋል። ከዚያ ዳግም ወደ ገነት የሚሄዱበትን መንገድ ነገራቸው። ግን ፈኢማ የእትየነኩም ሚኒ ሁደን አላቸው፣ ከእኔ የሆነ አንድ ቅኑ መንገድ እልክላችኋለሁ። ያም በሚመጣላችሁ ጊዜ ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን፣ ያን ቅኑ መንገድን ኢስላምን የተከተለ ከእናንተ በእናንተ ላይ ምንም ፍርሃትና ሐዘን የለባችሁም፣ የዘላለምን ደስታ ታገኛላችሁ አላቸው። ያን ቅኑ መንገዱን ኢስላምን ያስተባበሉ ሰዎችስ ወዴት እንደሚሄዱ ነገራቸው። ወለዚነ ከፈሩ ወከዘቡ ቢአያቲና፣ እነዚያ ግን ቅኑ መንገድን የካዱና ያስተባበሉ ሰዎች ኡላኢከ አስሓቡ ናር፣ እነዚህ የእሳት ሰዎች ናቸው ከሞት በኋላ።
ሁም ፊሃ ኻሊዱን እነርሱ በእርሷ ውስጥ ለዘላለም ዘውታሪ ይሆናሉ አለ። አምላክ ይህን ለአዳም የገባውን ቃል ኪዳን በየዘመናቱ ቃሉን ፈጸመ። ምን አደረገ? ከአዳም ልጆች ነቢያት የሚባሉን እየመረጠ ያን ቀኑ መንገዱን ኢስላምን እያስያዘ ላካቸው። ያንንም ለትውልዶቻቸው ሁሉ አስተማሩ። የምትድኑበት መንገድ ይህን መንገድ መከተል ነው አሏቸው። የእስልምና ሃይማኖት ምንድን ነው የሚያስተምረው ታዲያ ከተባለ የመጀመሪያው አስተምህሮት ስለ አምላካቸው እንድታውቁ ነው። ያን አንዱን አምላክ በብቸኝነት እንድታመልኩ ነው። ለዚህም ነው ኖህን ሲያስነሳው ጊዜ ምን አለ? ኖህ ሲያስተምር ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ። ኖህንም ወደ ህዝቦቹ ልኬዋለሁ አለ አምላክ አላህ። ሲያስተምር ምን አላቸው? ህዝቦች ሆይ ዕቡዱላህ አላህን በብቸኝነት ተገዙ፣ አንዱን አምላክ ማ ለኩም ሚን ኢላሂን ገይሩ ከእርሱ ከአንዱ አምላክ በስተቀር ሌላ ማንም የላችሁም አላቸው ይላል። ከዚያ በኋላ ሁድን አስነሳው። ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ። ህዝቦቹን ምን አላቸው? ሁድ የተባለው ነቢይ ህዝቦች ሆይ አላህን በብቸኝነት ተገዙ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። ከዚያ በኋላ ሷሊሕን አስነሳው። ወኢላ ሰሙድ አኻሁም ሷሊሓ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ። ሁሉም ነቢያት አንድ አይነት ወጥ የሆነ አስተምሮ ነበራቸው። የመጀመሪያው ትእዛዛት ሁሉ ፊተኛና መጀመሪያው አንዱን አምላክ በብቸኝነት አምልኩ ነው። ያ አንድ አምላክ አንድ ብቻ ነው። በአንድነቱ ላይ ሶስትነት የለው። ያ አንድ አምላክ ለዘላለም ህያው ነው። በህያውነቱ ላይ ሞትነት የለበትም። ለቅጽበት የሚሞት አምላክ አይደለም። ገብታችኋል? ሞት የሚባለው የፍጥረት ባህሪ ነው። ገብታችኋል? ከእርሱ ዘንድ ሞት የሚባል ሂሳብ የለም። ወተወከል ዐለል ሐይ አለዚ ላ የሙት ይላል አላህ ስለ ባህሪው ሲነግረን፣ በፍጹም በማልሞተው ዘላለም ህያው በሆንኩት በእኔ ላይ ብቻ ተመኩ እያለ ይናገራል። ሁወል ሐዩ ላ ኢላሃ ኢላሁ ይላል። እኔ ዘላለም ህያው ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ገብታችኋል? ፈድዑሁ ሙኽሊሲነ ለሁ ዲን ሃይማኖትን ጥርት አድርጋችሁ ለእኔ ብቻ እኔም በብቸኝነት አምልኩኝ እያለ ይናገራል። ይህ ነው መሲሁም ሲመጣ ይሄን ያስተማረው። ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። አላህ ምን ይላል በሱረቱል ማኢዳ ላይ ቁጥር 72 ላይ ክርስቶስም አላቸው ይላል፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። ከዛልክ ልክ እንደ ሁሉም ነቢያት ይሄን ያስተማሩት። አብርሃም ይሄን ያስተማረው ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ የምታገናዝቡ ብትሆኑ ይሄ ነው ለእናንተ የሚሻላችሁ አላቸው ይላል። እና ይህ ነው ነቢዩ ሙሐመድንም ሲያስነሳ አላህ ሱብሓነሁ ወተዓላ ዓለይሂ ሰላቱ ወሰላም ይህን የነቢያት መንገድ አዲስ ለህዝብ ነው ያላቸው፣ ሌላ አይደለም። ምክንያቱም በነቢያት ስም የነቢያትን ትምህርት በረዘዋልና ሰዎች የግዴታ ይሄን ነቢይ ማስነሳት ነበረበት አምላክ። በነቢያት ስም ክርስቶስን ወደ አምላክ ከፍ አድርገው ክርስቲያኖች ይሄን መንገድ አስቀጥለው ነበረ። በነቢያት ስም አንድ አምላክን ወደ ሶስትነት አምላክ አንድ ብቻ ሳይሆን አንድም ሶስትም ነው ብለው ማስተማር ይዘው ነበረ። በነቢያት ስም የአንዱ አምላክ ስለ ኃጢአታችሁ ሙቷል ብለው አስተምረው ነበር። በነቢያት ስም የአንዱ አምላክ ተገርፏል፣ ተሰቅሏል፣ ተገድሏል ብለው እያስተማሩ ነበር። ህዝብም ይሄን አምሮ እየኖረ ነበር። አምላክ ዳግም ያን የነቢያትን መንገድ ማስቀጠል አለበትና ነብዩ መሐመድን አስነሳል። ሰላም አለይኩም። ለምሳሌ እስልምና ማለት በጣም ደስ የሚል ነገር ነው። ራቁት አለመሄድ ራሱ በጣም ትልቅ ክብር ያለው ስፍራ ነውና ለምሳሌ እስልምና ውስጥ ያሉ ሴቶችን በጣም ነው ማደንቃቸው። የምር ራሳቸውን ሸፍነው ለአንድ አምላካቸው መገዛታቸው ከምንም በላይ በምድር ራሳቸውን ሰትረው የኖሩ ጀግና እህቶቻችን ናቸው። እና እነሱ ሳይ እኔ ቀናለሁ። ለምን እንደው ተቀለ የ10 ብር ታይት ለብሰን እኛ ገላችን እያሳየን በጣም ልንከራከር ማንችል ሰዎች ከእስልምና ጋር ስንከራከር በጣም ነው የሚገርመኝ። አንድ እሱ ነው። ሁለተኛ ምንድነው ከእስልምና ውስጥ ምን ያስፈልጋል? አሁን እስላም ለመሆን መስፈርት አለ ወይ? ሁለተኛ ምንድነው ሙስሊም ሲሆን ብዙ ጊዜ ወላጆች አይቀበሉም። አሁን ወደ ሌላ እምነት ተከታይ ከሆንክ አንተ አንዳንዴ እምነት መስሎም ባህላዊ የምንከተል ሰዎች አሉ። ኢትዮጵያ ውስጥ ማናቃቸው ነገሮች አሉ። ለምሳሌ እሱን እዚህ ላይ አልገልጽም። እና እኔ እስልምናን ለመከተል ስለሚፈልገው ምን ያስፈልገኛል? አላህን ለማግኘት የምሬ ነው በንጹህ ልቤ እየጠበቅኩት ነው። በእርግጥ ያዘኝ ነገሮችን ቢኖር እኔ አሁን 29 ወደ 30 እየርኩኝ ነው። በጣም ስለምወዱ ይሄን ዓለም ውስጥ እንዴት ልግባ ብዬ ለራስም ጥያቄ ሆነብኝ ነበር። ኦንላይን ላይ ብዙ ጊዜ ደግሞ አገኛለሁ ብዬ አላገኘሁም። እድለኛ አልሆንኩም። ዛሬ እድለኛ ነኝ፣ አግኝቻለሁ። ለዚህ ጥያቄ መልስ እንድትሰጠኝ ነው። ያው ለእስልምና እንደሚያስፈልገኝ መስፈርቱን እንድትነግረኝ። መርሐባ። እሺ እንግዲህ ከመጀመሪያ ካነሳቸው ስንነሳ ኢስላም ሴት ልጅ
ተገላልጣ በገሃድ ባዕድ ወንዶችን ወደ ፈተና እንድትጥል አያዝም ይሄ እና ስለዚህ አላህ